ይህ ቪዲዮ ለድርጅት ባለቤቶችና ለግል ባለንብረቶች አድርሱልን። ሼር፣ ላይክ፣ ኮፒ ሊንክ እንዳይረሳ። ከህጋዊ የሥራ ቅጥር ውል ጋር ልምድ ያለው ሹፌር ይዘን እየጠበቅናችሁ ነው። ከዚህ በኋላ ባለቤት በሹፌር ሹፌር በባለቤት መማረር ቀረ ማለት አይደል? ደህንነታችሁ ያሳስበናል። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። ሄሎ ምንድነው? ስራሽን በአግባቡ ስሪ እንጂ የምትሰሪው ቪዲዮ እኮ ቫይራል እየወጣ አይደለም። እየሞከርኩኝ ነው ትያለሽ እንዴ? አንተ አሰማም እንዴ? እየሞከርኩኝ ነው። ቪዲዮ ቫይራል እንዲወጣ ለማድረግ እየሞከርኩኝ ነው። ሹፌሮች አላማችን ገብቷቸው እኛ ጋር አባል እንዲሆኑ ለማድረግ እየሞከርኩ ነው። ለተጎዱ ሹፌሮች ለመድረስ እየሞከርኩኝ ነው። አይው የምሰራቸውን ቪዲዮ ሁሉም ሹፌሮች ጋር ለማድረስ እየሞከርኩኝ ነው። አስብ እንጂ ትንሽ። ሁሉም ሰው እየሞከረ ነው። እጁን አጣጥፎ የተቀመጠ የለም። በቃ ትንሽ ታገሰኝ። ሹፌሮች አላማችን እስኪገባቸው ድረስ ነው። ሰላም ጤና ይስጥልኝ። አረፍ በል። እሺ ምን ልታዘዝ? ቲክቶክ ላይ ቪዲዮአችሁን አይቼ ነበር የመጣሁት አባል ለመሆን። በጣም ደስ ይላል። ቪዲዮአችን ተደራሽ እየሆነ ነው። ግን መጀመሪያ ግልጽ ብታደርግልኝ ደስ ይለኛል። ኦኬ ይቻላል። እኛ ማስተዋል አሽከርካሪዎች ማህበር እንባላለን። ሹፌሮች መጥተው ያለምንም ክፍያና መዋጮ የማህበራችን አባል መሆን የሚችሉበት ማህበር ነው። ማለት ያለምንም ክፍያና መዋጮ እንዴት? በጣም ጥሩ ጥያቄ ነው ያነሳኸው። አየህ ብዙ ጊዜ የተለመደው ከሹፌሮች ገንዘብ በመሰብሰብ ነው። ታዲያ እኛ ማስተዋል አሽከርካሪዎች ማህበር ለየት የሚያደርገን ሹፌሩ ከዕለት ተዕለት ተግባሩ የሚያከናውናቸውን ነገሮች ወደ ቢዝነስ በመቀየር አገልግሎቱን ከኛ በመጠቀም በመናገኘው ትርፍ ጎዱ ሹፌሮች መድረስ ነው አላማችን። በጣም የተቀደሰ ሐሳብ ነው። እና ምንድነው የሚያስፈልገኝ? መንጃ ፍቃድና 2 የጉርድ ፎቶ። እናንተስ ምን እየጠበቃችሁ ነው? ኑና የማህበራችን አባል ሁኑ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። እኔ አንቺ ነው ወይኔ ምን ያለቃ ባይመጣ ግን ማምለው ሰላም እና ግልግል እኮ ነው ዛሬ አረፈዳንች። እዛው ባስጠራ እዛው የቲክቶክ እነዚህ አስክሮል ያረኩ አልቀመጥም። ደሞ አየሻ ጉዳችንን አየሽልኝ። አደጋም ምን ገባይ ሴሌብሬት አደረገ። እሱን ተይው። ባለፈው ተዋረድና እንዴ እኛም እንደ ሀገር ነው የምንዋረድ። በማያገባን አንገባም እንላለን። እሱን ተይውና ወላሂ ደሞዝ ቢጨምርልን ትቀልጃለሽ አንቺ። ያውኑ ደሞዝ እንዴት እንደሚሆን እንደሚመጣ ማወቅ ነው የምፈልገው። እንዴ ቆርጦ እንዴት ነው 5 ደቂቃ ደሞዝሽን ቆርጣለሁ ይላል። 5 ደቂቃ ፍጅ እኮ እሱ ግን 24 ሰዓት ያረፍዳል። ይሄ ማን ነበር የሚቀጣው? ከላይ እንጠብቃለን። አንቺ ማሽ እንዴት ሸይጣችሁ? ባክሽ ደብሮኛል። ምን ነው? ጀለስ ባክሽ መኪና አደጋ ደረሰ እና ሰው ተጎዳበት። ባክሽ ገጭቷታል፣ ሆስፒታል ገብታለች አሉ። እና ታሰረ? አንቺ ትቀልጃለሽ እንዴ? መኪናውን ጥሎ አምልጧል። እናማ ምንም ቢሆን እዚህ ሀገር ታውቂ የለ ምንም ቢሆን እኮ ከህግ ማምለጥ አይቻልም። በእናት እንዴ ጓደኛሽ ለካ አልሰራው ራሱ ወስዶ ሆስፒታል ቢያሳከማት ኖር እኮ ወንጀሉ ይቀልለት ነበር። እኔስ እሱ አይደል እንዴ ያሳሰበኝ? በእናትሽ መግጨቱ ሳያንስ እኮ አሁን ጥሎ መጥፋቱ ራሱ ሌላ ወንጀል ነው። ለነገሩ በሱም አይፈረድበትም። እንዴት በምን ጊዜው ነው የሚያሳክማት? በምን ጊዜው ነው የሚንከባከባት? ታውቂ የለ እንዴ ስራውን። ማስተዋል አሽከርካሪዎች ማህበር አባል አይደለም እንዴ? እሱ ደግሞ ምንድነው? ሹፌሮች አለምንም ክፍያና ማዋጮ አባል የሚሆኑበት ማህበር እኮ ነው። እንዴ እሱ ታዲያ ምን ይጠቅማል? በማሽከርከር ሂደት ላይ አደጋ ቢደርስበት በህክምና ማዕከሉ አሳክሞ፣ ልክ እንደ ጓደኛሽ አይነት አደጋ ቢደርስበት ደግሞ ተጎጂውን አሳክሞ፣ የፍርድ ሂደቱን ተከታትሎ ለጠበቃ ከፍሎ፣ ጉዳዩ ሽምግልና ቢያስፈልገው ደግሞ ሽማግሌ ሆኖ የሚያስማማ ማህበር እኮ ነው። እንዴት እስካሁን አልሰማሁም? አሁንም አረፈደ። ምን ትጠብቃላችሁ? እየሄዳችሁ የማስተዋል አሽከርካሪዎች ማህበር አባል ሁኑ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር ረታዳን ነኝ። ዛሬ እንግዲህ 5 ቁም ነገር አዘል የሆኑ ነገሮችን እናያለን። የመጀመሪያው እንግዲህ የክላክስ ጥቅምና ጉዳቱን ባለማወቅ ወይ ባለመረዳት ወይስ በግዴለሽነት የምትጠቀሙ አሽከርካሪዎችን ይመለከታል። የፋብሪካ ክላክስ ውጪ የምትጠቀሙ አሽከርካሪዎች፣ ከመጠን ያለፈ ክላክስ የምትጠቀሙ፣ አንደኛ እንግዲህ ከፋብሪካ ክላክስ ውጪ የምታስገጥሙ ባለንብረት ወይም አሽከርካሪዎች፣ ሁለተኛ ከመጠን ያለፈ ክላክስ የምትጠቀሙ፣ ሶስተኛ እንግዲህ ያልተፈቀደላችሁን ክላክስ የአምቡላንስን ጭምር
ያስገጠማችሁ አሽከርካሪዎች በተለይ ሚኒባሶች። አራተኛ እንግዲህ አጭር ክላክስ ያላችሁ የማትጠቀሙበት አጭር ክላክስ ያለ የማትጠቀሙ። አምስተኛ አጭርና ረጅም ያላችሁ አሽከርካሪዎች ክላክስ ያለው ማለት ነው። ስለዚህ ይህ እንግዲህ እናቶችን፣ አባቶችን፣ የታመሙትን፣ እርጉዝ ነፍሰ ጡሮችን ታስደነግጣላችሁ ማለት። በሁለተኛ ከፊት ለፊት ያለን አሽከርካሪ በማስደንገጥ ለሌላ አደጋ ትዳርጉታላችሁ። ለሌላ አደጋ በርካቶች በዚህ አይነት በተለይ በሲኖ ሹፌሮች በርካቶች ክላክስ በመደንገጥ ለሌላ አደጋ ተዳርገዋል። ሶስተኛ እንግዲህ ከፊት ለፊት የሚያሽከርከረው ተሽከርካሪ ወይም ሹፌሩ መሄጃ መንገድ እንደሌለው እያወቃችሁ በልዩ ልዩ ምክንያት ከርቀት የሚታያችሁ የከባድ መኪና ሹፌሮች በከተማችን ውስጥ የምታሽከረክሩ አሽከርካሪ የምትጠቀሙት ክላክስ ከመጠን ያለፈ ነውና በማስተዋል ብታደርጉት በርካታ ነገርን ትቀንሳላችሁ ማለት። ስለዚህ እንደ ማስተዋል የአሽከርካሪዎች ማህበር ዛሬ መልእክታችን ይሄ ነው። አመሰግናለሁ። ረታ ዳነ ነኝ። ከኔ ለኔ አባል በሆን ምን ተጠቀማለሁ? እሱ ነው ጥያቄ። እሺ እኔ ባጭሩ ላስረዳ። ማስተዋል የአሽከርካሪዎች ማህበር አባል ስትሆን ከምታገኛቸው ጥቅሞች አንዱ ሹፌር አይደለህ ብትጎዳ ሳክሙ፣ ብትታሰር ለጠበቃ ገንዘብ አመቻችቶ የጥፋት ውሳኔው ማረሚያ ቤት የሚያቆይ ከሆነ ለአንተና ለቤተሰቦቹ አስፈላጊውን እገዛ ያደርጋል። ምን ይሄ ብቻ፣ ህግ ተጥሶብኛል ካል አስፈላጊውን መረጃ በማሰባሰብ ለመብት ይታገላል። ታዲያ ምን ትጠብቃለህ? ናና የማህበራችን አባል ሆና ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬ ለየት ባለ ሀሳብ መጣ ነው። በዓል በመጣ ቁጥር ምን ትዝ ይልሃል? ምን ትዝ ይልሻል? መልካም ወይስ መጥፎ አጋጣሚ ነው ትዝ የሚል? መልካም ይሁን መጥፎ አጋጣሚ ኮሜንት ላይ ብታሰፍሩልን ለሌሎች መማሪያ እንዲሆን አስፈላጊ ስለሆነ ሌሎች ይማሩበታል ማለት ነው። ይህም በዓል ምክንያት በማድረግ የተለያዩ እንቅስቃሴዎች ይኖራሉ በከተማችን አዲስ አበባ እና በክልሎች ማለት ነው። በዚህ እንቅስቃሴ ወቅት አሽከርካሪዎች የሰውን ልጅ ከሞት ከአካል ጉዳት የሀገርን ሀብትና ንብረት ከውድመት ለመታደግ ማድረግ ያለባችሁን ጥንቃቄ ሁሉ በማድረግ በዓሉ የእናንተ በሰላም ወጥቶ መግባት ስለሆነ በዚህ አጋጣሚ መላው አሽከርካሪዎች በተቻላቸው አቅም ፍጥነትን በመቀነስ በሰላም ወጥታችሁ በሰላም እንድትገቡ አደራ ላለው ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። ሰላም፣ እንኳን ወደ ማስተዋል የአሽከርካሪዎች ማህበር በደህና መጡ። እስኪ ስለ ማህበራችን ትንሽ ልንገራችሁ። ማስተዋል የአሽከርካሪዎች ማህበር እንባላለን። ያለምንም ክፍያና መዋጮ የማህበራችን አባል በመሆን ብቻ አሽከርካሪዎች ለራሳቸው ዋስትና የሚይዙበት ማህበር ነው። ታዲያ ምን ትጠብቃላችሁ? ኑና የማህበራችን አባል ይሁኑ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። ሰላም፣ ማስተዋሎች ነን። ሹፌር ነህ ወይንስ የግል ባለ ንብረት? እንግዲያውስ ይሄ መልእክት ለእናንተ ነው። ባላደራ ትራንስፖርት የማህበራችን ማስተዋል የአሽከርካሪዎች ማህበር የቅርብ አጋር ነው። እስኪ አሁን ደግሞ ማህበራችን ስለሚሰጣቸው አገልግሎቶች ትንሽ ልበላችሁ። የቤትና የቢሮ እቃዎችን በተመጣጣኝ ዋጋ እናጓጉዛለን። የማስታወቂያና የፕሮሞሽን ስራዎችን እንዲሁም በህጋዊ ውል ንብረት ማስተዳደርና የተለያዩ ጉዳዮችን ማስፈጸም፣ በተጨማሪም የመኪና ሽያጭና ኪራይ ማገናኘት ከምንሰራቸው ስራዎች መካከል ናቸው። እናንተም ከማህበራችን ጋር በመስራት ማህበሩን፣ አሽከርካሪዎቹን ብሎም ራስዎትን ያግዙ። ማስተዋል የአሽከርካሪዎች ማህበር ከእኔ ለኔ። አንተ ኮነ ለሀገር ባለውለታ፣ አንተ ኮነ ለወገን ባለውለታ፣ ስትወጣ ስትወርድ ስትንገላታ፣ ማን ባስተዋለ ማን በተረዳ ያንተን ውለታ፣ ማን ባስተዋለ ማን በተረዳ ያንተን ውለታ። አንተ ኮነ ለሀገር ባለውለታ፣ አንተ ኮነ ለወገን ባለውለታ፣ ስትወጣ ስትወርድ ስትንገላታ፣ ማን ባስተዋለ ማን በተረዳ ያንተን ውለታ፣ ማን ባስተዋለ ማን በተረዳ ያንተን ውለታ፣ ማን በተረዳ ማን ባስተዋለ ያንተን ውለታ። በጠዋቷ ፀሐይ በሙቀት አረሩ፣ በምሽት ጨረቃ ለአገር ወገኑ፣ ውስጡን እያመመው የቤተሰብ ፍቅሩ፣ በዋለበት ውሎ በዋለው ማደሩ፣ ምን አለ ብተዉት መታሰር መገረፍ ጥይት ሆነ ክብሩ። መባካችሁ አትግደሉን፣ በእናታችሁ አትግደሉ። እኛ ጥይት አይገባንም። መባካችሁ ተዉን፣ መባካችሁ አትግደሉን። በቃ አትግደሉን፣ መባካችሁ አትግደሉን፣ ተዉን። እኛ ሀገርም ልጆቻችንን ነው የምናሳድገው። አትግደሉን፣ ተዉን፣ እኛን አትግደሉን።
ላለፉት ዓመታት በርካታ ሹፌሮችን አባል አድርጎ እየተንቀሳቀሰ ያለው ማስተዋል የአሽከርካሪዎች ማህበር ዛሬም ስራውን በይበልጥ አጠናክሮ ቀጥሏል። በዚህ ማህበር ዛሬውኑ አባል በመሆን ብቻ በማህበሩ የሚሰጠውን አገልግሎት በመጠቀም ለተጎዱ ሹፌሮች እንድረስላቸው። ስለ ማስተዋል የአሽከርካሪዎች ማህበር በይበልጥ ለማወቅ መገናኛ ሾላ ማብራት ፊናንስ ህንፃ በመገኘት ማወቅ ይችላሉ። ለበለጠ መረጃ በ0933 902090 ወይም በ0933 902091 ይደውሉ። ማስተዋል የአሽከርካሪዎች ማህበር ዋጋ ያስከፈለ ሹፌሮችን ለችግር የዳረገ ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬ እንግዲህ ለአሽከርካሪዎች ሶስት መልእክት አለኝ። ቀላል ሆነው ግን ብዙ ዋጋ የሚያስከፍሉ በተለይ አሽከርካሪዎችን በከተማም ይሁን በከተማ ክልል ውጭ ስትንወጣ በርካታ ዋጋ ያስከፈለ ሹፌሮችን ለችግር የዳረገ ሶስት መሰረታዊ ነገር ለሌሎች እንዲደርስ ሼር ኮፒ ሊንክ ብታደርጉ መልካም ነው። አንደኛው በህገወጥ ጉዳይ አስፈጻሚ ጉዳዮችን የተሽከርካሪ ጉዳይ ማስፈጸም። እውነት ለመናገር በርካቶች በዚህ ጉዳይ ላይ ችግር ውስጥ ማመን በሚከብድ መልኩ በየቦታው ብዙ አሽከርካሪዎች በተለይ በዚህ ሰዓት በዚህ ወቅት ብዙ አሽከርካሪዎች ባለንብረቶች ህገወጥ ጉዳይ አስፈጻሚ አስመስሎ በመስራት ብዙዎች ችግር ውስጥ ገብተዋል። ሁለተኛው ደግሞ ማንኛውንም ጭነት ስትጭኑ ኮፒ ደረሰኝ መያዝ፣ በማታም በቀንም ቁጥጥር እየተደረገ ስለሆነ አሽከርካሪዎች ለምትጭኑ ጭነት ማንኛውንም ነገር ጭነት ስትጭኑ የደረሰኝ ኮፒ መያዝ እንዳለባቸው በእርግጠኝነት በርካቶች በየቦታው በከተማችን ውስጥ እያያችሁ ይመስለኛል። በርካታ ችግሮች እየተፈጠሩ ነው። ቁጥጥር እየተደረገ ነው በቀንም በሌሊትም እና በርካታ አሽከርካሪዎች እንግዲህ ይህንን ባለማወቅ ለጉዳት ተዳርገዋል፣ ለእንግልት ተዳርገዋል። ሶስተኛው ከስራ ሰዓት ውጭ በግልም ሆነ በመንግስት ተቋማት ጭነት የምትጭኑ አሽከርካሪዎች በተለየ መልኩ ጠንከር ያለ ጥንቃቄ ልታደርጉ ይገባል። በግልና በመንግስት ድርጅቶች ጭነት በምንጭንበት ሰዓት ከባድ ጥንቃቄ ማድረግ አለብን። የምጭኑበት ሰዓት ከስራ ሰዓት ውጭ በሆነ ሰዓት ወንጀሉንም እያከበደው በርካቶች ለችግር እየተጋለጡ ነውና የዛሬ መልእክታችን ይሄ ነው። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ ለሁሉም እንዲደርስ ሼር ኮፒ ሊንክ በማድረግ የበኩላችሁን አድርጉ። አመሰግናለሁ። ደረቅ ሁለት የሚባሉት ባያሰለጥኑ ይመከራል። ምክንያቱም ምንድነው በርካታ አደጋዎች ከባባድ አደጋዎች ስለሚፈጠሩ። ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬም እንግዲህ የትራፊክ አደጋን ለመቀነስ ከተፈለገ ሊሰሩ መልካም የሚሆኑ ሶስት መሰረታዊ ነገሮች ላይ እንነጋገራለን። እንግዲህ የግልና የመንግስት ማሰልጠኛ ተቋማት ተለይተው አሽከርካሪዎችን ቢያሰለጥኑ መልካም ነው። ምክንያቱም ምንድነው የግል ተቋማት ከተለያዩ ከተሽከርካሪዎቻቸው ከአሰልጣኞቻቸው ጋር ያለውን ግንኙነት እንዲሁም ከፈተናው ጋር በርካታ አሽከርካሪዎች የሚሰለጥኑበት መንገድ ትክክል ስላልሆነ በተለይ እንደ ሀገርም ከባድ አደጋ የሚያስከትል ስለሆነ አራተኛና አምስተኛ ወይም 3 እና እንዲሁም ደረቅ 2 የሚባሉትን ባያሰለጥኑ ይመከራል። ምክንያቱም ምንድነው በርካታ አደጋዎች ከባባድ አደጋዎች ስለሚፈጠሩ። አንደኛው እንግዲህ ስልጠናው በተገቢ ሰዓት አይሰጥም፣ እንዲሁም ዘመኑ የሚመጥን ተሽከርካሪ የላቸውም። ይህንን መንግስት በቀላሉ አስገብቶ በራሱ ማሰልጠኛ ተቋም እንደ ሀገርም ስለሚጎዳን ማለት ነው። ሁለተኛ እንግዲህ እነዚህ ተሽከርካሪ በርካታ ውድመት እንደ ሀገር ስለሚያስከትሉ የግል ተቋማት በፍጹም ስልጠናውን መስጠት የለባቸው። ሶስተኛው እንግዲህ የክልል ማሰልጠኛ ተቋማት አሰልጣኞቻቸው የሚያሰለጥኑበት ተሽከርካሪ በጣም በሚገርም መልኩ ሄጄ ይዤ ልምጣ እየተባለ እንደሚኬድ መረጃዎች ደርሰውናል። እና ሄጄ ይዤ ልምጣ ማለት ምን ማለት ነው እናንተ ታውቁታላችሁ። ስለዚህ በዚህ አጋጣሚ አሽከርካሪዎች ተረጋግተን ብናሽከረክር፣ በተለይ የክልል መንጃ ፈቃድ አሰጣጥ ላይ ትልቅ ትኩረት ቢደረግ ከአደጋም አንጻር ከልምድም ከመኪኖች የሚያሰለጥኑበት መኪኖች በጣም ከባድ ነውና በዚህ ላይ ቢሰራ አደጋን ለመቀነስ እነዚህ 3 መሰረታዊ ነገሮች መልካም ናቸው ላለሁኝ። በተጨማሪም እንግዲህ አሽከርካሪዎቻችን አሁን በድጋሜ ተረጋግተንና አስተውለን እናሽከርክር። በርካታ አደጋዎች የሚፈጠሩት አስተውለን በእርጋታ ከነዳን ማስቀረት እንችላለን። አመሰግናለሁ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ። ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር እንግዲህ ዛሬ ደግሞ በከተማችን ዞር እያልን እንግዲህ ብዙ ለትራፊክ መጨናነቅና ለትራፊክ አደጋ መከሰት ምክንያት ናቸው የምንላቸውን ቦታዎች እናያለን። አሁን የምንገኘው እንግዲህ ጎሮ ፉሎ አካባቢ ነው። በርካታ ችግሮች ያሉበት አካባቢ ነው። እንግዲህ አሽከርካሪዎች የሚሰጡን መልስ እንሰማለን። እንዲያነሱ ትብብር እንዲያደርጉ እንጠይቃለን። የሚያነሱ የሚተባበሩ የማይተባበሩትንም እንለያለን ማለት ነው። ምክንያቱም የመዞሪያ ቦታ ነው። የመዞሪያ ቦታ እንደሆነ አደጋ በብዛት የሚፈጠርበት ቦታ ነው። አሽከርካሪዎች
በቀናነት የሚያነሱልን ከሆነ ሰየው ማነሱን ከሆነ ደግሞ አብረን እናያለን ማለት ነው። የንግድ ቦታ እስኪመስል ድረስ የንግድ እንቅስቃሴ የሚካሄድበት ቦታ። ስለዚህ ይህ እንግዲህ የንግድ እንቅስቃሴ ደግሞ ለከፋ ለትራፊክ አደጋ መነሻ ምክንያት ስለሚሆን አሽከርካሪዎቻችንም ሆነ ይህንን ቦታ እንግዲህ ህግ አስከባሪ ተደጋግሞ ጊዜ እየመጣ ማስከበር አይጠበቅበትም። በአካባቢው ያሉ የደንብ አስከባሪዎች ምን እየመሰሩም እንደሆነ እንዴት እንደሚያደርጉም እንጠይቃቸዋለን። ቢያንስ የመዞሪያ ቦታውን እንኳን ክፍት ማድረግ ይጠበቅባቸዋል። ይህን ከባድ መኪና ቢበዛ እንዲህ ለመተላለፍ ምቹ ያልሆኑ ለትራፊክ አደጋ መፈጠር መንስኤ የሆኑ ቦታዎችን እየለየን እናሳያቸዋለን። እንግዲህ በከተማችን በርካታ በጎ አስተዋጽኦ ያላቸው አሽከርካሪዎች እንዳሉ ሁሉ ጥቃቅን የማይባሉ ግን በርከት ያሉ አሽከርካሪዎች ደግሞ ከስነ ምግባርም አውቆም ከማጥፋት የተነሳ ለአደጋ መፈጠር ምክንያት ናቸው። አብረን እናያቸው። ሄሎ ወይ ናርዲ፣ በእናትሽ እኔ ቢሮ ያሉት ስራዎች ራሱ አላለቁልኝም። በዛ ላይ ያልጨረስኳቸው ጉዳዮች አሉብኝ። ምንም በማድረግ አላውቅም። በእናትሽ እስኪ እሺ በቃ ትንሽ ቆይቼ እደውልልሻለሁ። አትጨነቂ፣ ያለሽበት ቦታ ድረስ ስራችን እየሰራሽ የተለያዩ የሹፌር ጉዳዮችን ማስተዋል የአሽከርካሪዎች ማህበር በፍጥነትና በቅልጥፍና በመጨረስ ያለሽበት ድረስ ያመጣልሽ። እና ይሄንን ቀላል አገልግሎታችሁን የት ማግኘት እችላለሁ? አገልግሎቶቻችንን ለመጠቀም ለሞቴል ፊናንስ ህንፃ ሁለተኛ ፎቅ ላይ አሊያ በስልክ ቁጥሮቻችን እየደወላችሁ አናግሩ። ማስተዋል የአሽከርካሪዎች ማህበር። ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬ የምንገኘው እንግዲህ ገላን ኮንዶሚኒየም የሚባል አካባቢ ነው። የምንገኝበትም ዋና ዓላማ እንግዲህ አሽከርካሪዎች ይህ መንገድ በጣም በፍጥነት የሚያሽከረክሩበት መንገድ ነው። በጣም በፍጥነት ሲያሽከረክሩ ግን አንድ ያስተዋልነው ችግር ስላለ ይህን ችግር ደግሞ የሚመለከተው አካል በቶሎ በቀናነት ወስዶ እንዲያስተካክለው ስለፈለግን እንግዲህ ይሄ እንደምታዩት ዞሮ መመለስ ይችላል። እዚህ ጋር ዞሮ መመለስ ይቻላል። አዎ ይቻላል። ግን ዞሮ ለመመለስ መኪኖች በጣም ፍጥነት ስላላቸው በጣም ተጠጋግተውና በፍጥነት የሚሮጡበት ቦታ ስለሆነ እንግዲህ የአትክልቶች አሉ። አትክልቶቹ ከመዞሪያው አቅራቢያ ስለሆኑ እንግዲህ መዞሪያ ላይ ስለመሆናቸው ከመዞሪያው ቢያንስ ከዚህ ወደዛ ያለው ይቀረፍ። ምክንያቱም ምንድነው በጣም ሃይዌይ ነው መንገዱ፣ በጣም ነው የሚሮጡት። ዞሮ ለመመለስ ይጋረዳቸዋል። ከዛ የሚመጣውን ተሽከርካሪ ማየት አይችሉም ማለት ነው። ለመዞር መታየት መቻል አለባቸው። ለመታየት ደግሞ ጫካው ሸፈና አድርጓቸዋል። እንግዲህ ነገ ተነገ ወዲያ ደግሞ እያደገ ሲሄድ ይበልጥ ይሸፍናቸዋል። ከባድ አደጋ መንስኤ ይሆናል ማለት ነው። አብረን እናያለን። አብረን ነው ከዚህ ለመዞር የሚመጣው መኪና ያኛውን መኪና ማየት ይከብደዋል። ምክንያቱም ምንድነው ለእይታ አይመችም። በተለይ አነስተኛ መኪኖች፣ ትንንሽ መኪኖች እንኳን የማየት እድሉ ቢኖራቸው ትንንሽ መኪኖች ግን ማየት አይችሉም። ለምን? ደኑ ሸፍኗቸው። እንግዲህ ይህንን በበጎ መንገድ ተመልክታችሁት ከመዞሪያ አካባቢ አትክልቶቹ ቢነሱ ራቅ ቢሉ አሽከርካሪዎች አደጋ አይደርስም ማለት ነው። አሁን እዚህ በታዘብንበት ሰዓት በጣም ከባባድ በጥንቃቄ በመተላለፍ ነው እንጂ በመተላለፋቸው ነው እንጂ ከባድ አደጋ ሊያስከትል ይችላል። ምክንያቱም ምንድነው ከዛ የሚመጣው ተሽከርካሪ አይታይም ለሚዞረው ተሽከርካሪ። አሁን ተሽከርካሪ ሊዞር ነው፣ ከዛ የሚመጣው መኪና አይታይም እንደምትመለከቱት ማለት ነው። እንደምትመለከቱት ነው፣ ከዛ የሚመጣው መኪና አይታይም። እንግዲህ እንደምትመለከቱት ከዛ የሚመጡ ተሽከርካሪዎች አይታዩትም። ለምን? ጫካው ከዚህ በልጥ ደግሞ ነገ ተነገ ወዲያ በሚያድግበት ሰዓት የበለጠ አደጋ ያስከትላልና ማስተዋል የአሽከርካሪዎች ማህበር እንግዲህ ሐሳባችንን ከወደዳችሁ ሼር፣ ኮፒ ሊንክ እንዳይረሳ። ረታ ዳነ ነኝ። አመሰግናለሁ።
ስትሉ ሰምታችኋል። የኢንሹራንስ ተቋማት በትብብር ወይም በጋራ አሊያም በተናጠል በየተቋማታችሁ ስር 2 ዓመት 3 ዓመት እና ከዛ በላይ አደጋ ያላደረሰን ሹፌር ብትሸልሙ የሰው ልጅ ህይወት ከአካል ጉዳት ከሞት ብሎም የሀገርን ሀብትና ንብረት ከውድመትና ከጥፋት ትታደጋላችሁ። በትራፊክ አደጋና መሰል ጉዳዮች ላይ ፕሮግራም የሚሰሩ ተቋማትን በመደገፍ አሽከርካሪዎች በሚያሽከረክሩበት ጊዜ ስለሚገጥማቸው እክል፣ ስለሚያሽከረክሩት መኪናና ሹፌርነት የሆኑ የተለያዩ ጉዳዮች ላይ የግንዛቤ እውቀት እንዲጨብጡ ማድረግ ትችላላችሁ። ለትርፍ የተቋቋማችሁ እንደመሆናችሁ መጠን ሀገርንና ወገንን የሚያተርፉትን ሹፌሮችን እንድረስላቸው እንላችኋል። በእነዚህና መሰል ጉዳዮቻችን ላይ ከእኛ ጋር በትብብር መስራት የምትፈልጉ የኢንሹራንስ ተቋማት ብሎ ሌሎች አካላት በስልክ ቁጥሮቻችን እየደወላችሁ አናግሩ። ማስተዋል የአሽከርካሪዎች ማህበር ከእኔ ለእኔ አብረን። አለማወቅ ከተጠያቂነት አያድንም። አላወቅኩም አላየውም ከተጠያቂነት አያድንም እና እንድታውቅ ሌላውም እንዲያውቅ ሼር፣ ኮፒ ሊንክ በማድረግ ለሌሎች አድርሱን። ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ ከእኔ ለኔ። ዛሬ የምናነሳው ስለ ሹፌር። አንደኛ የምትጭነው ጭነት ህጋዊነቱን አረጋግጥ። የመጀመሪያው አንድ አሽከርካሪ የሚጭነውን ጭነት ህጋዊነት ማረጋገጥ ይጠበቃል። ሁለተኛ የምትጭነው ጭነት ህጋዊ ደረሰኝ በኮፒ መልክ ያዝ። በርካታ አሽከርካሪዎች በዚህ አጋጣሚ በተለይ በከተማችን አዲስ አበባ ቁጥጥር በሚደረግበት ሰዓት አላወኩም ኮፒ አልያዝኩም በሚሉ በርካቶች እየተንገላቱ ነውና የገቢዎች ሰራተኞች በሚጠይቁ ጊዜ ህጋዊ ጥያቄ ስትጠየቅ ህጋዊ መልስ ለመመለስ ደረሰኝ ኮፒ መያዝ አትርሱ። ሶስተኛ የምትጭነው ጭነት ተረክበህ ማስረከብ እንዳለብን ማወቅ አለብን። ተረከብከውን ዕቃ፣ የተረከብከውን ንብረት፣ የተረከብከውን ሀብት ለሚመለከተው ለምታስረክበው አካል ማስረከብ ግዴታ አለ። እንግዲህ በዚህ አጋጣሚ በተለይ በስፖርት ሹፌር ጭነት የምታስጭኑ አሽከርካሪዎች ከዛ በኋላ ስፖርት ሹፌሩ ምን ይጫን ሳታውቁ ለተለያየ ወንጀልና ለተለያየ ችግር ትዳረጋላችሁ። አራተኛው በልዩ ልዩ ምክንያት ንብረት ሊጎልብህ ይችላል። በሽፍታ ሸራ በመቅደድ ንብረት ቢጎልብህ እዛው አንተ ባየህበት በጎደለብህ አካባቢ ላይ ለፖሊስ ለጸጥታ ኃላፊዎች የማሳወቅ ግዴታ አለ። ምክንያቱም ምንድነው ካሳወቅ መረጃ ሰጥተሃል በምትጠየቅበት ሰዓት ለአንተ ትልቅ አድቫንቴጅ ነውና ይህንን ጥንቃቄ አድርግ። እንግዲህ አምስተኛው ደግሞ ካጎደልክ ከጠፋብህ ንትርክ፣ ጭቅጭቅ አያስፈልግም። የተረከብከውን ንብረት የማስረከብ ግዴታ ስላለብህ ለመተካት ተዘጋጅ እንጂ ለንካ ሰላምታ አላወኩም የሚሉ ምክንያቶች አይሰሩምና እኔ ካልደረሰ አያገባኝም፣ አልሰማሁም፣ አላየሁም ከምትል ሌሎች እንዲደርሳቸው ሌሎች እንዲማሩበት ሼር ኮፒ ሊንክ አድርግና በርካታ አሽከርካሪዎች ከነዚህ አይነት መሰል ችግሮች እንዳይገቡ እርስ በርሳችን እንማማር የዕለቱ መልእክታችን ነው። አበረታቱን። ማስተዋል የአሽከርካሪዎች ማህበር ከመሬት ተነስተን ሳይሆን በተለያዩ ቦታዎች ላይ የተለያዩ ሹፌሮች ከገጠማቸው ችግር ውስጥ ከገቡ ከታዘብነው ነውና ሼር ኮፒ ሊንክ በማድረግ አበረታቱ። ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ ከኔ ለኔ። የሰው ልጅ በህይወት ዘመኑ እውቀትን ከተለያዩ ምንጮች ያገኛል። ከሚማርበት ትምህርት ቤት፣ በዙሪያው ካሉ ትላልቅ ሰዎች ብሎ ከሚያነባቸው መጽሐፍ እውቀትን ይሸምታል። ነገር ግን ህይወትን የመሰለ ጥሩ ትምህርት ቤት አይገኝም። እስኪ ዛሬም እኔም በመንገዴ በህይወቴ ካገኘኋቸው ስለ አንድ ነገር እውቀት ላስጨብጣችሁ። ማስተዋል የአሽከርካሪዎች ማህበር ይባላል። ያለምንም መዋጮና ክፍያ አባል ከሆናችሁ በኋላ ከሚሰጧቸው አገልግሎቶች እየተጠቀማችሁ በቅድሚያ ለ3 ወራት ያክል ብቻ ከአጋር ድርጅቶቻቸውና ከእነሱ ጋር መስራት ብቻ ነው የሚጠበቀው። ከዚያማ ለመኪናዎቹ ኢንሹራንስ እንዳለው ሁሉ በማሽከርከር ሂደት አደጋ ቢገጥማችሁ፣ እናንተ ብትጎዱ፣ ሰው ብትጎዱ፣ ብትታሰሩ ቤተሰቦቻችሁን ከችግር ጠብቀው ለእናንተ አለኝታ ለመሆን ዝግጁ ነው። ታዲያ እናንተስ ይህን አገልግሎታቸውን ለመጠቀም ምን ያክል ዝግጁ ነው? አድራሻዎቻቸው ቁጥር 1 መገናኛ ለም ሆቴል ጤና ሲንሳ 2ኛ ፎቅ ላይ፣ ቁጥር 2 ደግሞ ጣፎ ጋሪ ተራ አቢሲኒያ ባንክ ያለበት ህንፃ 1ኛ ፎቅ ላይ፣ በመጨረሻ አቃቂ ቃሊቲ ማረሚያ ቤቱ ፊት ለፊት 3ኛ ቢሮአቸው ይገኛል። አሊያም ደግሞ ለበለጠ መረጃ ከስር በሚቀመጡ ስልክ ቁጥሮቻቸው እየደወላችሁ አናግሯቸው። ለዛሬ እኔ ያጋራኋችሁን ሀሳብ እንድትጠቀሙበት ጋብዛለሁ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ አብረን። ሰላም ተመልካቾቻችን፣ ማስተዋል የአሽከርካሪዎች ማህበር ረታ ዳነ ነኝ። ዛሬ የምንገኘው ካራ ስላሴ የሚባል ቦታ ላይ ነው። የተገኘንበትም ዋና ምክንያት እንግዲህ አንድ ጓደኛችን የልጁ ክርስትና ነው። የልጁ ክርስትና ከመሆኑ በፊት የተለያዩ ችግሮች ውስጥ ነበረ። በማሽከርከር ሂደት አደጋ ደርሶ ከ1 ዓመት ከ8 ወር በላይ ከእስር ቆይቶ እስሩን ተፈቶ ጨርሶ ቤቱ ገብቶ ለሁለተኛ ልጅ አበቃውና እንኳን ደስ ያለ ብለን ልናየው ነው። ውስጥ ያለውን ድባብ ደግሞ አብረን እናያለን። እንግዲህ በዚህ አጋጣሚ አሽከርካሪ ሆኖ ጓደኛ ችግር ውስጥ በሚወድቅበት ሰዓት አይዞ በርታ እያላችሁ የምታበረታቱ አጠገቡ ያላችሁ ጓደኞቹ በጣም ከልብ እናመሰግናለን። ይሄ ጓደኛችን እንግዲህ እድለኛና ብዙ ወንድም ብዙ ጓደኛ ስላለው ምንም ሳይከፋው ለሁለተኛ ልጅ አበቃው። እግዚአብሔር መልካም ነው። አብረን እናያለን። አጠር ያለች ድባቡን እናሳያችኋለን። አብራችሁን ቆዩ። መልካም ጊዜ።
ያለ ንጉሥ የቅዱሳን ቅዱስ ምስጋና ይድረስ ኢየሱስ ክርስቶስ መዓልትና ሌሊት የሚታዘዙልህ ምስጋና ይድረስ ኢየሱስ ክርስቶስ በላይ አደጋዎች ተፈጥረዋል። ሰላም እንደምን አላችሁ? ዛሬ እዚህ ከጎሮ ወደ ጃክሮስ በሚወስደው መንገድ ላይ ተገኝተናል። ለምን ተገኘን? በከተማችን አዲስ አበባ ውስጥ የትራፊክ አደጋዎች በጣም በተደጋጋሚ የሚፈጠርባቸው ቦታዎች ይገኛሉ። ከነዚያም መካከል ከዚህ ከጎሮ ወደ ጃክሮስ በሚወስደው መንገድ ላይ ያለ ድልድይ አንዱ። በዚህ በያዝነው ወር ብቻ ከ3 በላይ አደጋዎች ተፈጥረዋል። የተፈጠሩት አደጋዎች ከንብረት ባለፈ የሰው ልጆች ላይ የከባድ አደጋና የሞት አደጋ ሲያስከትሉ በደንብ ተመልክተናል። ከነዚያም መካከል ከወራት በፊት የተፈጠረው አደጋ እንደ ምሳሌነት ይጠቀሳል። ትናንትና ምሽት ከምሽቱ 12 ሰዓት ተኩል በኋላ እዚህ ጋር አንድ አደጋ ተፈጥሮ ነበር። እዚች ቦታ የአደጋ ተፈጥሮ ገጨዋ አካል ጥሎ ነው የሄደው። ያያችሁትንና መሰል አደጋዎች የሚፈጠሩት ደግሞ ቦታው ቁልቁለታማ ከመሆኑ ጋር በተያያዘ ለአደጋ የሚያጋልጡ ሁኔታዎች ሲፈጠሩ አሽከርካሪዎች መኪኖቻቸውን ለማቆም ስለሚቸገሩ፣ ታዲያ እነዚህ አደጋዎች መፈጠራቸውን እንዳይቀጥሉ ይህንን ቦታ እስከምታልፉ ድረስ አሽከርካሪዎችን ተረጋግታችሁ ፍጥነታችሁን ቀንሳችሁ ቦታውን እስከምታልፉ ድረስ እንድታሽከረክሩ እንዲሁም ደግሞ እግረኞችን ቦታው ተሽከርካሪዎች ለመቆም የሚቸገሩበት መሆኑን ተረድታችሁ ግራቀኛችሁን አይታችሁ ተጓዙ እያልን ሁላችንም ለትራፊክ አደጋ መከሰት ምክንያት የሚሆኑ ነገሮችን ለመጠበቅ ሁላችንም የበኩላችንን እናድርግ የዛሬ መልእክታችን ነው። ማስተዋል የአሽከርካሪዎች ማለት እናንተ ስራችሁን ስሩ፣ ሌላውን ሀሳባችሁንና ጉዳዮቻችን በእኛ ላይ ጣሉ። ኑሮውንና ስራውን ልናቀልል ነው፣ ጊዜውን ልንቆጥብ ነው አለን እያልኩት እንገኛለን። ማንኛውም የአሽከርካሪና ተሽከርካሪ ጉዳይ ማስፈጸም ሲኖረው የጭነትና የህዝብ ትራንስፖርት አገልግሎት እንዲሁም የመኪና ሽያጭና ኪራይ ብሎም የመላላክና የዴሊቨሪ ስራዎች ሲኖሩ በቅድሚያ ወደኛ የአገልግሎት መስጫ ተቋማት ጎራ ይበሉ፣ አሊያም ደግሞ በስልክ ቁጥሮቻችን ሀሎ ይበሉ። እርስዎ ባሉበት ቦታ ሆኖ ስራዎትን እየሰሩ ከኛ የሚፈልጉትን አገልግሎት ልንሰጠው ዝግጁ ነን። እነማን ናችሁ ካላችሁም ደግሞ ማስተዋል የአሽከርካሪዎች ማህበር አገልግሎቶቻችን የሚጠቀሙ ጊዜዎትን ይቆጥሩ። ማስተዋል የአሽከርካሪዎች ማህበር። ሰላም እንደምን አላችሁ? ቅድሚያ አካውንቱን ፎሎ እያደረጋችሁ ጀምሩ። ማስተዋል የአሽከርካሪዎች ማህበር ነን። በማሽከርከር ሂደት አደጋ ላደረሰና ለደረሰበት ሹፌር እንዲሁም ለቤተሰቡ አስፈላጊውን እገዛ እናደርጋለን። የማህበራችን አባል የሆነ ሹፌር የሚያስከትለው አደጋ
ለተጎዳው ሰው ለራሱም ቢሆን ባዘጋጀነው የሆም ኬር የቤት ለቤት የሕክምና ክትትል ይደረግለታል። በደረሱት አደጋዎች መሃል ጉዳዩ በሽምግልና የሚያልቅ ከሆነ ለሽማግሌ በማስታረቅ አሊያም ወደ ሕግ የሚሄድ ከሆነም አስፈላጊውን የሕግ ድጋፍ በማድረግ ጉዳዩን ተከታትሎ እስከሚያልቅ ድረስ ከጎኑ ይሆናል። ዓላማችን የሀገርና የወገን ባለውለታ የሆነውን ሹፌር ማገዝ ነው። ይህን አገልግሎት በይበልጥ ለማሳደግና ለመደገፍ ይረዳ ዘንድ ማህበሩ ከሚሰጠው አገልግሎት በመጠቀምና ከአጋር ድርጅቶች ጋር በጋራ በመስራት ማህበሩን ያጠናክሩ። እንዲሁም የተለያዩ የሶሻል ሚዲያ አማራጮቻችንን በመጠቀም ቲክቶክ፣ ዩቲዩብ፣ ፌስቡክ እና ቴሌግራማችንን ጆይን በማድረግ በየቀኑ የሚደርሱትን አዳዲስ መልእክቶችን ይከታተሉ። እንዲሁም ሹፌሮች ያለምንም ክፍያና መዋጮ አባል በመሆንና ከአገልግሎታችን በመጠቀም ለራሳችሁ ዋስትና ያዙ፣ ሌሎችንም ያግዙ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ